አዑዙ ቢላህ በጣም ያሳፍራል። ሙስሊም ሴቶችን ለጨረታ ያቀርቧቸው ነው። ሐላልኩም ያጋባል። ሐቂቃ እንዴት ነው ሚስትህን ልክ እንደዚህ ልትናገራት የምትችለው? ችርስ ማንንም የተጫወተባትን አግብተን ለምንኖር ሴት ልጅ ማለት ረሱል ሰለላሁ ዐለይሂ ወሰለም አደራ የሰጡን ፍጡር ነች። አንዲታችን የራሷ ቤት አላት፣ የምትኖረው ዱባይ ነው። መስፈርቷን የምታሟሉ ፖስት ተደርጓል። ኢንሻአላህ መስፈርቷን የምታሟሉ ቼክ አድርጋችሁ አናግሩኝ። የማዳም ቅመሞች ስቃይና እንግልት እጅግ በጣም ተባብሷል፣ ከብዷል። ሴት ልጅ አይደለም ማልቀሳ ስታስለጥስ እንኳን የምታሳዝን ፍጡር ነች ብለዋል። ማለት ሚስትህን ካንተ ውጭ የሆነ አካል እንዲመለከታት ትፈልጋለህ ነው? ሚስትህ ነች እኮ የራስህ የግልህ ነች አይደል? ስለዚህ አንተ እንጂ እኮ ሌላ ሰው እንዲያይብህ መፍቀድ የለብህም። ሊያዩብህ ቢመጡ እንኳን መከልከል ነው ያለብህ እንጂ እዩልኝ አይባልም። በዓለም ላይ እኮ ነው እየታየ ያለው። السلام عليكم ورحمة الله وبركاته يا جماعة እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ ዘና ያላችሁ የምትማሩበት ይሆናል ማለት ነው። ከኦዲዮ ቪዲዮ ላይክ ያደርጋችሁ እንጀምረዋለን። ከዛ በፊት ግን አንድ ማነብላችሁ ኮሜንት ይኖራል። ሰሞኑን በተደጋጋሚ ከሁሉም ኮንተንት ክሪኤተሮች ላይ የማላጣው አንድ ኮሜንት አለ። ከኔ ኮሜንት ጋር አይደለም። እንደምትመለከቱት ችርስ ማንንም የተጫወተባትን አግብተን ለምንኖር ይላል። አስቡት ይህ ለሚስት ምን ማለት እንደሆነ። ሌላም ቦታ ላይ እንደምትመለከቱት ችርስ ማንንም የተጫወተባትን አግብተን ለምንኖር ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። በጣም የሚገርመው ነገር ደግሞ እንደምትመለከቱት 106 ላይክ አለው። አሁን ይህ ኮሜንት ምኑን ላይክ የሚደረገው? አዑዙ ቢላህ። ሪፕላይ አድርገውለታል ብዙ ሰዎች። ፍታት ካንተ የተሻለ ታገኛለች። አሳዘነችኝ ሳስበው በየቀኑ ማንንም የተጫወተብሽ እያልክ ስትነዘንዛት ልክ አንተ ብዙ ሴቶች እንደተጫወቱብህ ማን ነው ወንድ ብቻ ጫዋች ያደረገው? አስተግፍሩላህ። ብቻ አንዳንድ ኮሜንቶች እጅግ በጣም ዘግናኞች ናቸው። ሚስትህን ፈልጋት ወዳት ቤተሰቧን ሄደህ ጠይቀህ ያገባሃትን ማንንም የተጫወተባትን አግብተን ለምንኖር ችርስ እሺ ነገር ማለት ወላሂ ላም ማርያምን ነው መቤቴን ነው መላችሁ እግዚአብሔርን ከጧቱ 12 ሰዓት ተኩል ነው። አሁን ገና ስራ አልጀመርኩም። ግን የዱባይን አየር ንብረት ይሁት በመድኃኒዓለም እና ይሞቃል። በጣም ከባድ ነው የአየር ንብረቱ ሲባል ቀላል እንዳይመስላችሁ። ስራ ሳልሰራ ገና በጧት 12 ሰዓት ተኩል ነው ይውላችሁ እንዲህ አይነት የአየር ንብረት አለ እና አስቡበት። ሱብሃንአላህ። እንደዚህ ጠብቄ አላውቅም። አስቡት ደግሞ ሰዓቱ ገፋ ያለ 3 ሰዓት 4 ሰዓት ሲሆን በተለይ 6 ሰዓት ሲሆን ደግሞ ፀሐይዋ በደንብ ጠንከር ስትል ምን ያክል ሊሞቅ እንደሚችል ከባድ ነው ያ ጀማዓ። ነገር ግን በዚህ ጥንካሬያቸው ወላሂ ሁሉንም ነገር ተቋቁመው እየሰሩ ያሉ ሰዎች አሉና አላህ ያግዛቸው። ወላሂ ሌላ ምንም ማለት አይቻልም። ግን ደግሞ አላችሁ እንደዚህ ተለፍቶ ተሰርቶ የሚገኘውን ገንዘብ ልክ ወደ ኢትዮጵያ ሲልኩት እዚህ የምታጠፋፉ ሰዎች አላህን አትፈሩም። ግን እነሱ እንደዚህ ለፍተው ተጠግረረው ያገኙትን ገንዘብ አንተ እዚህ ጓደኛ ትጋብዝበታለህ፣ ፈታ ትልበታለህ። እሷ ስትመጣ ግን ገንዘቡ የለም። አይኖ ቤት ውስጥ ሴቶች ቤት ውስጥ ያሉት ያን ያህል ሙቀት የላቸው። ምክንያቱም ቬንቲሌተር ስለሚከፈት ቤት ውስጥ ብዙ አይሞቅም። ያ ከተዘጋ ነው በጣም በሙቀት የሚቃጠሉት እንጂ ቤት ውስጥ ያለ ግን ከወጣችሁ በ5 ደቂቃ ውስጥ ላበላብ ነው የምትሆኑት። ብሬክስ ሀበሻ ካወቃችሁት እሱ የሆነ ቪዲዮ ሰርቶ ነው በቲክቶክ ላይና ሙቀቱ እጅግ በጣም ከባድ ነው። ለ10 ደቂቃ ከቤት ከወጣችሁ በስብሳችሁ ነው የምትመለሱት። የኔ ደብላላ ዘብላላ ጎብላላ ጎብላላላ ልበልበት የኔ ማማር ኦ ባንተ እኮ ነው የኔ ማማር ባንተ እኮ ነው አለሚ የኔ ፋፋጭ እንዴ ደስ ማለት መልሁን ለምን ተዋልልኝ ሸጋው የኔ ኑሮ መድፍ የኔ ድሮን የኔ ታንክ ዘመዶችንም ጥራቸው ብቻ ይደብራል። በዛ በሉና የኔ ኪስ ምቹ ነው ዘና ብላችሁ ትኖራላችሁ። ሻባይ ምን ልሆንልህ እንደሆነ ይሁ ያንተ ፍቅር ያንከራትተኛል ያዞረኛል ያጥወለውለኛል። ወጣ እንደው እንዴት ያለው እንደው ደስ ማለት እና ዘመዶችን ጥራቸውና ሸከፍ ብላችሁ ነው ተወለሽ ያበ ከነ ዘመዶች ነው የፈለገ። ወደ እውነታው ስንመለስ ግን አስቡት ይሄ ልጅ አሁን በረሃ ላይ ይመስለኛል ያለውና እንደዚህ ለፍቶ ተጠግሮ ያገኘውን ገንዘብ ልክ ኢትዮጵያ ከገባ በኋላ ወይም ብሩን ኢትዮጵያ ከላከው በኋላ እሱ ሲመጣ ገንዘቡን ያገኘው። ይሄ ነገር ደግሞ በጣም በሴቶች ላይ ይብሳልና ወላሂ አላህን ልንፈራ ይገባል። እናት አባቶች ብትሆኑም የልጅ ገንዘብ ነው እያላችሁ በህይወቷ ላይ አትጫወቱ። ህይወቷንና የእናንተን ህይወት ለመቀየር እንጂ እኮ ለልፋት ብቻ አይደለም የሄደችው። እናንተ የሚያስፈልጋችሁን ነገር በአጠቃላይ ከሞላችላችሁ ወይም ካሟላችላችሁ ተጨማሪውን ገንዘብ
ለምን አታስቀምጡትም? ቆይ ወላሂ በጣም ብዙ እህቶች አሉ ልክ እዛ በቃ 5 ዓመት 10 ዓመት ሰርተው ይመጡና ልክ ቤት ከገቡ በኋላ ገንዘብ ሲጠይቁ ገንዘቡ የለም። ከዛ በቃ ጭንቅላታቸው ኖርማል አይሆንም ከዛ በኋላ ማለት ነው። ምክንያቱም ብዙ ለፍተው ነው ያን ገንዘብ ያመጡት። ሲመጡ ግን ያ ገንዘብ የለም። አስቡት እስኪ ወላሂ። አንዳንድ ወንዶች ደግሞ አላችሁ ሚስታችሁን እዛ ልካችሁ እዚህ እናንተ ፈታ ብላችሁ ተንደላቃችሁ እየኖራችሁ እሷ እዛ ለፍታ የላከችውን ገንዘብ የምታባክኑ ማለት ነው። ይባስ ብሎ ደግሞ ሚስትህን እዛ ልከህ አንተ እዚህ ሚስትህን ይዘህ የምትቀመጠው ነገር አያሳዝንም? ያ ጀማ ሚስቱን እዛ ይልካል፣ እሷ በምትልከው ገንዘብ ግን ሁለተኛ ሚስት ያገባበታል። እሷ ስትመጣ ግን ባሌ ቤቴ ብላ ስትመጣ ግን ምንም ነገር አታገኝም። እንደውም ደግሞ ጭራስ ተጨማሪ ሁለተኛ ሚስት ይዟል። እሷ እዛ እየለፋች ነው፣ እሱ ግን እዚህ ተመቻችቶ ሁለተኛ ሚስት አግብቶ ልጆችን እየወለደ ነው ያለው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም። ያሳዝናል በጣም። የሆነ ፖድካስት ላይም ሰምታችሁ ከሆነ እህቱ ውጭ ሀገር ሄዳ የምትልከውን ገንዘብ በሷ ቤት ያስቀምጥልኛል ብላ ነው። እሱ ግን እዚህ ቁማር ጀምሮ በቁማር ሱስ ተጠምዶ እንዳለ ገንዘቡን በቃ ጭርስ ያደርገዋል ማለት ነው። እሷ ግን ገንዘብ ያለ ብላ ወደ ወንድሟ ስትመጣ ገንዘቡ የለም አልቋል። ያውም ብድር ውስጥ ሁሉ ገብቶ እዳ ተጨምሮባታል። አስቡት የዛኔ የልጅቱ አእምሮ ምን እንደሚሆን። ቅዳሜ በለቀኩላችሁ ቪዲዮም በጣም ብዙ ወጣቶች ሰሞኑን እየሞቱ ራሳቸውን እያጠፉ ነው ያሉት። በምን? በቁማር ምክንያት። ይሄ ቨርቹዋል ጌም ወላሂ ብዙ ወጣቶችን እያጠፋ ነው ያለው። አንተ ደደብለ እንዴ ዶሮ ተሻገረች አልተሻገረች እያልክ ብር የምትበላው በብሩ ዶሮ አትበላም እንዴ? ከምትበላ ምን ሆነ ነው ብሮ? እንዴት አልጎሪዝም አምነ 150 ሺህ 200 ሺህ ትበላ ደነ ቃላት የለም በቃ አዝነ መጎዳት ነው። እና አባካችሁ ወላሂ የሰው ሐቅን እንፍራ። የሰው ሐቅ እጅግ በጣም ከባድ ነገር ነው። ሴት ልጅ ማለት ረሱል ሰለላሁ ዐለይሂ ወሰለም አደራ የሰጡን ፍጡር ነች። እንኳን አይደለም እንደዚህ እሷ ለፍታ ያመጣችውን ገንዘብ ልናጠፋ ይቅርና እኛ ለፍተን ጥረን ግረን ራሱ ብንሰጣት ወላሂ በጣም ያንስባታል። ረሱል ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ሴት ልጅ አይደለም አልቅሳ ስታስለጥስ እንኳን የምታሳዝን ፍጡር ነች ብለዋል። ሱብሃንአላህ። ወላሂ ለሴቶች ክብር ይኖረን። ወላሂ ለሴቶች ልናስብላቸው ልናዝንላቸው ይገባል። እንደዚህ ስል ደካማ ናቸው እጅግ በጣም አውርጄ ያያዩዋቸው እየተመለከትኳቸው አይደለም። በቃ ሴት ነች። ረሱላችንም ሴቶችን አደራ ብለውናል። ስለዚህ ሙስሊሞች ነን የምንል ከሆነ አላህን እንፈራለን የምንል ከሆነ ይሄንን ድርጊታችንን ከኛ ልናረቅ ይገባል። ማሻአላህ እኮ ወላሂ ማለት እስልምናውን ለመርዳት የምትጥሩት ጥረት እንደገና ኡማውን ለማገዝ የምትሄዱበት ወይ ምስኪኖችን የምትረዱበት መንገድ በተጨማሪ ደግሞ ሞቲቬት የምታደርጉበት ምናምን ነገር ሚንስ በጣም ደስ ይላል እኮ። ግን እኔ ግራ ግብት የሚለኝ ማን ነው? ቆይ ወንዱን ከሴቷ ሴቱን ከወንዱ ተቀላቅላችሁ ላይክ ሶሻል ሚዲያ ላይ እንድትለቁ የፈቀደው ማለት በምን ሚንስ ነው? አሁን ለምሳሌ በእስልምና ሴቷ ወንዱን ወንዱ ሴቷ መመልከት አይፈቀድም፣ ሐራም ነው አይደለ? ስለዚህ ሐራምን ነገር ቪዲዮ ቀርጾ ሶሻል ሚዲያ ላይ ማጋራት ሙጃሂር አያደርገንም እንዴ? ፕሊስ ይሄን ነገር አስረዱኝ እስኪ። እኔ የተሳሳትኩበት መንገድ ካለ አላህቅም ብቻ ወላሂ በጣም ግርም ስለሚለኝ ነው። አልተሳሳትክም፣ ልክ ነህ። ግን ነፍስያችን ታሸንፋለች። ያ ጀማ አንዷ ሙስሊም ነኝ ትላለች፣ ስሟ መርየም ሊሆን ይችላል። ግን ራቁቷን መጣ ስትጨፍር ቲክቶክ ላይ ልታያት ትችላለህ። ይህ እኮ ወላሂ በጣም የሚያስደነግጥ ነገር ነው። ግን አይገባኝም። በቃ ቀለል ተደርገው ነው እየታየ ያለው። እስልምና እንደዚህ ነው እንዴ? ሱብሃንአላህ። አላችሁ ደግሞ አንዳንዶች ሚስቶቻችሁን ሚዲያ ላይ ያወጣችሁ ለህዝብ ለዓለም እያሳያችሁ ያላችሁ። ትንሽ ግን እንዴት እንደማስረዳው ይሄን ነገር አይገባኝም። ማለት ሚስትህን ካንተ ውጭ የሆነ አካል እንዲመለከታት ትፈልጋለህ ነው? ሚስትህ ነች እኮ የራስህ የግልህ ነች አይደለ? ስለዚህ አንተ እንጂ እኮ ሌላ ሰው እንዲያይብህ መፍቀድ የለብህም። አይደለም እዩልኝ ልትል ይቅርና ማለት ነው ሊያዩብህ ቢመጡ እንኳን መከልከል ነው ያለብህ እንጂ እዩልኝ አይባልም። በዓለም ላይ እኮ ነው እየታየ ያለው። ትንሽ እንኳን የሆነ የሚደብር ስሜት አይሰማህም? ሚስትህ ለዓለም ስትታይብህ የሴቶች ቡቲክ ቤት ካለው ሚስቱ ነች ሞዴሏ። ያንን ልብስ አስለብሶ 360 ዲግሪ ያዞረ ቪዲዮ ይቀርጻታል፣ ቲክቶክ ላይ ፖስት ያደርገዋል። አውዝቢላህ። እንደዚህ ከሚያደርጉ ሰዎች ኮሜንት ላይ ስትገቡ ማለት ነው አንዳንድ የምታያቸው ገራሚ ኮሜንቶች አሉ። ማሻአላህ አህመድ አሊ ሊሆን እኮ ይችላል ያ ሰው ስሙ ማለት ነው። ግን እንደዛ ሚስቱን ሚዲያ ላይ አውጥቶ 360 ዲግሪ ያዞረ ልብሱን ሲያሾፍ ማሻአላህ። አስበው ሚስትህን በኮሜንት ገብቶ ማሻአላህ የኔ ቆንጆ እያለ ሲጽፍላት አይደብርህም? በአላህ እኔ ምን አይነት ሐሳብ እንዳላቸው ግራ ነው የሚገባኝ። ሰሞኑን ያየሁት አንድ ኮሜንት አለ እንደዚህ ሚስቶቻቸውን በሚዲያ ከሚያወጡ ሰዎች ቪዲዮ ላይ ማለት ነውና ሚስቱን በሚዲያ የሚያወጣ ባል በጣም ነው የምጠላው፣ አላህ ይጠብቀኝ ከእንደዚህ አይነት ባል የሚል ኮሜንት
አይቼ ነበርና እንደዚህ አይነትም ደግሞ ጀግና የሆኑ የመርየምን ተምሳሌት መሆን የሚችሉ አንዳንድ ሴቶች አሉና እንደነሱ አይነቶችን አላህ ያብዛልን እነዛኞችን ደግሞ ሚዲያ ላይ ይወጡ ሚጃጃሉት አላህ ሂዳያ ይስጣቸው ሌላ ምንም ማለት አልችልም ሚዲያ ላይ ስለወጣሽና ታዋቂ ስለሆንሽ ደግሞ ባላገኛለሁ ብለሽ ምታስብ ያለሽ እጅግ በጣም የተሳሳተ ነገር ነው ይሄ ባል ከአላህ እንጂ ሚዲያ ላይ አይገኝም ይሄን ሁላችንም ማምነን መቀበል አለብን አላህ ካልፈቀደው በስተቀር ብትፈልጊው ወይም ደግሞ ያ ሰው ቢፈልግሽ ሊያገኝሽ አይችልም ወይም ልታገኙ አትችይም አላህ ካልፈቀደ ድረስ ማለት ነው አላህ ከፈቀደ ግን የትም አይተሽ የማታውቂው ሰው ባልሽ ሊሆን ይችላል እንዲሁም ሚዲያ ላይ ደግሞ ትዳር እየተፈለገ ነው ሐላል እንትና ቲክቶክ ላይ ብዙዎቻችሁ አይታችሁ ሊሆን ይችላል ቲክቶክ የምትገቡ ሰዎች ማለት ነውና ስም አላችሁ ሐላል እንትና አጋቢ ማለት ነው ሐላል አጋቢ እንትና አጋቢ ምናምን ብዙ ስሞች አሉና እዛ ሄዳችሁ ስማችሁን ታስመዘግባላችሁ እኔ እንደዚህ አይነት ሰው ነኝ እንደዚህ አይነት መስፈርት አለኝ ይሄን የምታሟላ ሴት ካለች ዳሩኝ ኢና ሊላሂ ወኢና ኢለይሂ ራጂዑን ትዳር በደላላ ይላል ይሄ ነው በቃ ሐላልኩም ያጋባል አንዲታችን የራሷ ቤት አላት የምትኖረው ዱባይ ነው መስፈርቷን የምታሟሉ ፖስት ተደርጓል ኢንሻአላህ መስፈርቷን የምታሟሉ ቼክ አድርጋችሁ አናግሩኝ ሐላልኩም ያጋባል ነው እንደ ሰብስቦች ሲገጥ ያሉ እንዲህ የወረዳችሁ ስቅጥና እንደወረረ መልካለው ስቅጥና አንዳንዴ ደስ ይላል ከየት የተለቃቀምኩ አንተ ጁኖ ሐላል ብላችሁ የመጣችሁብን ደሞ መላጣ ሰዎች እንደው አንተን አስሮ የሚገርፍልን አንድ እንት ኮሚቴ እንጣባ አለ መጅሊሱ ዝም ቢል መንግስት ዝም ይላል ነው ግራ ይገባኝ እሱ ነው አረላላህ ብላችሁ እንቂጡን ግረፉል እንደው ስልጣን አልተሰጠኝም እንጂ ወላሂ አላህ ስልጣን አልተሰጠኝም እንጂ እያንዳንዱ የጺም ዘለላህን እየነቀልኩ ቂጥህን እየገረፍኩ ነበር ወደ ሀገር ምዘል እንዴ በስልምና ሰበብ ሰዎቹን የምትበለው እቺ ልጅ አሁን ያስቀመጥካል ልጅ አጠናተረ ነው የምትሰራው ጭራሽ የትዩዋ ምንም አታውቅም ወይኔ ወንድሙ አልሆንኩም ቤተሰቡ አልሆንኩም እንጂ ደሞ ሙስሊሞች ብቻ የሚኖሩበት ሰፈር ላይ ሄደ ቢሮ መክፈት የት ቤተል ላይ እንደው ቤተል ላይ የሚገርፈው ይጣዬ ሰውዬ ባል አንተ እን ጺሙን የሚነቅልልን ሰው ይጣ ከየት የመጣው አንተ ገጣባ ሲያስጠሉ እንደሆነ ይርጣረታ ስድቦቹ ቆማጣ ያስሮጣሉ ኢግኖር አድርጓቸው ሐቢቢ ከዚህ በፊትም ተናግሬ ነበር እባክህ እነዚህን ስድቦችን ተዋቸው والله የምትናገረው ነገር ልክ ነው በደንብ ትክክል ነህ ግን ስድቦቹ እጅግ በጣም ቀፋፊ ናቸው ትዳርን በደላላ ያረጋችሁ ሰዎች አላህን ፍሩ አንድ ሴት ታመጣና ትለጥፋለህ እንደዚህ አይነት ሰው ነች እንደምትመለከቷት ቆንጂዬ ነች እንደዚህ ነው መስፈርቷ ይሄን የምታሟላ በውስጥ አናግረኝ አናገናኛለሁ ኦይ አይዞ አንተ ቆይ ግን ምን አይነት አስተሳሰብ ቢኖርህ ነው ይሄን እኮ ኮሚሽን ምናምን ይኖረዋል ከፍለህ ነው ሚስት ታገኛለህ ለሱ ከፍለህ ሚስት ታገኛለህ ይሄንን አምላችሁ ደግሞ መስፈርታችሁን እየሰጣችሁ ፎቶአችሁን እየላካችሁ የምትመዘገቡ ሰዎች በጣም ነው የምታሳዝኑኝ እጃችሁ ከበዳችሁ እንዴ በአላህ ዘርጋ አድርጋችሁ ወደ ላይ አላህን ብትለምኑት እሱ አይሰጣችሁም እዚህ መጣችሁ ከሰዎች ጋር ከምትጃጃሉ እስኪ አይክበዳችሁ እጃችሁ والله አንሱት አላህ በሉት እስኪ ወይስ አላህ ትዳርን እንደሚሰጥ ተጠራጠራላችሁ ያ ከሆነ ይሄ ከባድ ነገር ነው ያ ካልሆነ ግን እጃችሁን ወደ አላህ ዘርጉ እንጂ አንቺን ብትሆኚ ፎቶሽን እዚህ ሚዲያ ላይ እየተለጠፍሽ ባላገኛለሁ ይያልሽ አትግማሚ በዚህ ጉዳይ ግን እናንተ ምን አይነት ሐሳብ ነው ያላችሁ ወይ ምን አይነት እይታ ነው ያላችሁ ልክ ነው ብላችሁ ነው የምታስቡት ሐሳብ አስተያየቶቻችሁን ይሄን ቪዲዮ የምትመለከቱት ኮሜንት ላይ አስቀምጡልኝ ማየት ፈልጋለሁ ብዙ ነገሮች የሚከሰቱት ከእውቀት ማነስ ነው አንዳንድ ሰዎች አሉ ምንም እውቀት የላቸውም ግን ምንም በማያውቁት ነገር አይገቡም የሚያውቁትን ነገር ያደርጋሉ የማያውቁትን ነገር ደግሞ ለአላህ ይተዋሉ በቃ አንዳንድ ሰዎች ደግሞ ምንም የማያውቁትን ነገር ኤቭሪቲንግ በቃ ሁሉንም ነገር እንደሚያውቁ አድርገው ነው አክት የሚያደርጉት ለዛ ነገር መልስ አያጡም والله እውቀት ማነስ እጅግ በጣም ከባድ ነገር ነው አላህ እውቀት ይወፍቀን ያንን እውቀታችንን ደግሞ የምንጠቀምበት ያድርገን ዒልም የሚባለው ነገር ወይም ደግሞ እውቀት የሚባለው ነገር ቲዮሪ አይደለም ግልጽ ነው አይደል ለምሳሌ ለእናንተ በሚገባና በግልጽ በሆነ ቋንቋ ልንገራችሁ ዒልም اذا خرج من القلب خرج دخل الى ከልብ የወጣ ዕውቀት ወዴት ነው የሚገባው ወዴት ይገባል ወደ ልብ ይገባል ከምላስ ይወጣስ ይላል ከምላስ ዝም ብሎ ቲዮሪ ብቻ ወደ ልብ ያልገባ ተግባር የሌለው ከሆነ ከጆሮ አያልፍም
ተንስማረ ስለዚህ ዒልምን ስንማር ወደ መስጂድ ስንመጣ እዚህ መድረክ ላይም ሊሆን ይችላል ኪታብ የሚያስቀሩን ሊሆን ይችላል ስንቀማመጥ እነሱን ምናየው ነገር አለ ዓሊሙን ታየዋለ ሸخصيው ቁመናው ምኑ አለባበሱ ሁኔታውን ስታይ ያ ነገር ባንተ ላይ ተጽኖ የለውም አለ በጣም ይኖረዋል እንጂ ያ ሰው ዒባዳ እንደሚሰራ መታቆነ እንደሚሰግድ እንደሚጾም ሌሊት እንደሚሰግድ ስታይ ያ ነገር ባንተ ላይ ምን አለ ተጽኖዋል እኛ ዑለሞችን ስናል ይሄ ነበር ቀደምት ዑለሞች በተለይ في مساجد الانوار ላይ ትልልቅ ዒልም ሲያስተምሩ የነበሩት ያስተማሩን ዑለማዎቻችን በሁሉም በር ክፍት ነበር በዚህ ዘመን ግን ነገሮች ሁሉ ጠበው ዓሊም ማለት ምን ማለት ነው ኪታብ ብቻ ይዞ የሚያስተምር ግልጽ ነው አይደል ዓሊም ማለት ኪታብ ገልጦ ይሄ ሐላል ነው ይሄ ሐራም ነው እንደዚህ ነው ብቻ የሚል ላ ዓሊም ማለት ከሱ አኽላቅ የምትማርበት ነው ስነ ምግባር የምትማርበት ነው ችግር ቢኖርብህ የዱንያዊ ችግርን የምትፈታበት እንኳን የአኺራን የዱንያዊ ችግር عند ዓሊም ነበሩ አላህ ይርሐማቸው ሐጂ አህመድ አሊ ይባላሉ ተፍሲር አስተማሩን ትልቅ ዓሊም ነበሩ አንዋር ላይ እና ሲያስተምሩ ደሞዝ ያው ብዙ ጊዜ ከውጭ ነበር እንትን የሚደረግላቸው የሚቆረጥላቸው በጣም ይገርማል እና እያስቀሩ እያለ ሄደው ባንክ ማለት ነው ከባንክ ያው ደሞዛቸውን ሲወስዱ የተወሰነ ብር በኪሳቸው ይዘው ይመጣሉ ከዛ በኋላ ሰው መጥቶ ይለምናል የተቸገረ እንዲህ በቃ እንዲህ ሰው ዒልም እየተማረ አንድ ሰው እዚህ ጋር ይመጣና ይለምናል በእኛ ሐሳቢና ግንዛቤ መስጠት ያለበት ማለት ነጋዴ ብቻ ነው ዓሊምስ ያስቀራ ላ አይደለም ሚለምኑ ሰዎች ቀጥታ የሚመጡት ማለት ወደሳቸው ወደ ሰው አይመጣም እዚህ ሰው ብዙ ሀብታም ሊኖር ይችላል ብዙ አቅም ያለው ቀጥታ እሳቸው ጋር ይመጣል ከዛ እሳቸው ምን ያደርጋሉ እንደዚህ ይገቡና አዳዲስ ብር ነው ከባንክ ይዘው ይመጡት ይሰጣል سبحان الله هكذا العلماء هكذا الشيخ عبد العزيز ابن عبد الله بن باز عليه رحمة الله كانوا ينفق راتبته እንደሰማችሁት ነው እንግዲህ አሁን ላይ ያሉ ኡስታዞች ወይም ሼኾች ስም ብቻ ናቸው ሁሉንም አላልኩም ግን አንዳንድ ኡስታዞች ወይም ሼኾች ኪታብን ከማስቀራት ውጪ ሌላ ምንም የሚያደርጉት ነገር የለም ኪታብን ከማስቀራት ወይም ቁርአንን ከማስቀራት ውጪ ሌላው ነገር የሚመለከታቸው አይመስላችሁም ግን ያ ስህተት ነው እኔ ከነሱ አውቄ አይደለም ግን ስህተት መሆኑን አውቃለሁ ምክንያቱም ብዙ ወጣቶች ሼኾችን ወይም ኡስታዞችን ነው አርአያ የሚያደርጓቸው አይደለ ነገር ግን ያ ኡስታዝ ወይም ያ ሼኽ ማይሆን ነገር ሲሰራ የሚታይ ከሆነ ያ ወጣት ምን ብሎ ነው የሚያስበው እስኪ ለራሳችሁ ይሄን ጥያቄ ጠይቁት ይሄ ነገር ምንም በቃ ቢደረግ ችግር የለውም ቀላል ነው ማለት ነው ምናምን እያሉ ማሰብ ይጀምራሉ ማለት ነው ትውልድ ቀስ በቀስ እየተበላሸ ይመጣል ስለዚህ ድርጊታችንንም እናስተካክል ለማለት ያክል ነው ያ ጀማ ኢብኑ ባዝ አለይሂ ረህመቱላህ ደሞዛቸውን ምን ያረጉ ነበር ወጪ ያረጉ ነበር ይሰጣል መጥቶ ከሌ ቸገረኝ ይሄው ከሌ ቸገረው ይሄው ወሰድ حتى መጨረሻ ላይ ሼኽ ኢብኑ ባዝ ደሞዛቸው በወር መንግስት የመደበላቸው ደሞዝ የተወሰነ ነው ከዛ ሲያልቅ ምን ይሉ ነበር ከሚቀጥለው ወር ደሞዝ ይስጡት ይላል እኛስ ብንሆን አረ ገና እኔ ለልጆቼ ለሚስቴ ለቤተሰቤ ምናምን አለም ቀድሚያ ሱብሃንአላህ ስቲል እስካሁን ሼኽ ኢብኑ ባዝ አለይሂ ረህመቱላህ 1421 ነው የሞቱት የዛሬ 26 አመት በፊት እስካሁን ድረስ ይወሳሉ ለምን ስራቸው كان الشيخ ابن باز مما يعرفه ቤታቸው ክፍት ነበር ነው የሚባለው የሼኽ ኢብኑ ባዝ ቤት ክፍት ነው
ማንንም ሰው ገብቶ በልቶ ይወጣል። ዛሬ የዓለም ቤት ገብቶ ይወጣል? ክፍት ነው? ገብተህ እንደፈለክ በልተህ ትወጣለህ? ከዓሊም ብዙ ነገር ነው የሚወሰደው ነው። ዕውቀት ብቻ ሳይሆን ሁሉ ነገር ታገኛለህ። ሰደቃ አንድ ጊዜ ይባላል ሼኽ ኢብኑ ባዝ አለይሂ ረህመቱላህ ለአንድ ሰው ይጽፉለታል አሉ። ሲጽፉለት ብር ማለት ነው ይሄን ያህል ብር ይሰጣው ብለው ይጽፉለት። ያ ሰውዬ ደግሞ ትንሽ አደገኛ ሰው ነበርና ምን አደረገ? 1000 የነበረችዋን እንግዲህ የአረብኛ ዜሮ ምን አይነት ነው? ክብ ነው እንዴ? የአረብኛው ዜሮ ክብ ናት አይደል? ነጥብ ናት አይደል? ሰውየው ሸረኛ ነበርና 1000 ብሎ ጻፉለት። ከዛ እሱ አንድ ነጥብ ጨምር አረገባት። ስለዚህ አንድ ነጥብ ሲጨምር ስንት ሆነ ማለት ነው? 10,000 ሆነ ማለት ነው። ሁለት ነጥብ ቢያረግ ስንት ነው? 100,000 ሊሆን። ከዛ እሳቸው ከጻፉለት ነጥብ ጨምሮ ይሰጣል፣ ሄዶ ይሰጣል እዛ። ከዛ ሲያዩት ይሄ ነገር ጨማሪ ያለ። ከዛ ወዲያው ለሳቸው ተደወለላቸው። የሆነ ሰው እንደዚህ ጽፋችሁ ነበር፣ ይጻፋችሁለት ይሄ ነው፣ እሱ ደግሞ ጨምሯል። ይከልከል ነው ጥያቄው አይደል? እንዳይሰጠው፣ ይሄ አጭበርባሪ ሌባ ነው። الشيخ ابن باز عليه رحمة الله ماذا قال؟ من قال؟ ይሄ ሰውዬ እኮ አለው ነጥብ የጨመረው ቸግሮት ሊሆን ይችላል፣ ስጦታል። ይቸግረው ነው እንደዚህ ያደረገው። ባይቸግረው ኖሮ እንደዚህ አይነት ነገር ውስጥ አይገባም። እንደውም ጨምሩለታል፣ ከዚህም በላይ ጨምሩለታል። هكذا العلماء እና ምንድነው ዑለማዎች ዘንድ የነበረው የቀደምት ዑለማዎች ዘንድ የነበረው ነገር ይሄ ነው። ስለዚህ ዓሊሞች ጋር ስትመጣ ዕውቀት ብቻ አይደለም የምታየው፣ ታያቸዋለህ፣ ስነ ምግባራቸውን፣ መረጋጋታቸውን፣ ተቅዋቸውን፣ ወራአቸውን ታያለህ። ዛሬ ግን እኛ ሞዴል የምናረገው ነገር ጠፍቶብናል። ምናየው ሰው ጠፍቶብናል ነው አይደል? እውነት ነው ወላሂ። ይሄንን እውነት ነው ያልኩበት ምክንያት አንድ ቀላል ምሳሌ ልንገራችሁ። አንድ የዳዕዋ ቪዲዮ ሲለቀቅና አንድ የፕራንክ ቪዲዮ ሲለቀቅ የቱ ነው እይታ ሊያገኝ የሚችለው? መልሱልኝ እስኪ። ኦብቪየስሊ የታወቀ ነገር ነው። ፕራንክ ቪዲዮ ነው በሚሊዮን በመቶዎች ሺህ ሊታይ የሚችለው። የዳዕዋ ቪዲዮ ግን ወላሂ ለአዚም 1000 ቪው ለማግባት እንኳን ይከብደዋል። ይሄን ያክል ነው እንግዲህ ወርደን ያለን። አንድ የ10 ደቂቃ የ20 ደቂቃ ቪዲዮ ወይም ደግሞ የ10 የ20 ደቂቃ የ30 ደቂቃ ዳዕዋ ማዳመጥ እንዴት ይከብደናል? ስራም ካለብህ እኮ ኤርፎን ሰክተህ እያዳመጥከው መራመድ ወይም ስራህን መስራት ትችላለህ። ፕራንክ ሲሆን ግዴታ ማየት ሊኖርብህ ነው። ስራህን ፈተህ ቁጭ ብለህ ነው የምታየው። ዳዕዋ ግን ሰክተው ብቻ እያዳመጥከው መሄድ ትችላለህ፣ ስራህንም መስራት ትችላለህ። ወላሂ ዳዕዋን ቀላል ነገር አድርጋችሁ አትመልከቱት። ስህተታችንን የምናረምበት ነው። ከዳዕዋ ዕውቀት አይገኝም ልትሉኝ ትችላላችሁ። በደንብ ነው የሚገኘው። ቂራአትን ከምትቀራው የተሻለ ዕውቀት ባታገኝበትም ነገር ግን እዛም ባይደርስ ዕውቀቶችን ታገኝበታለህ። አንዳንድ ነገሮችን በደንብ ታውቅበታለህ፣ ትረዳበታለህ። ስለዚህ ዳዕዋ ማዳመጣችንን ወላሂ እናጠናክር ማለት ትፈልጋለሁ። ለምሳሌ ሁሉ ጊዜ ከሞባይል ጋር የሆነ ሰው ማንን ነው ሞዴል የሚያደርገው? ቁድዋ አርአያ ሊያደርገው የሚችለው ሰው አለ? የለም። ስለዚህ አደራ ዓሊሞች መህማካን ግልጽ ነው አይደል? ካሉ ቀረብ ብለን እንማር፣ ተለቂ እንውሰድ። إنما العلم بندنا بالتلقي ይህንን ነገር አንርሳው እና ብዙ ፈዳኢል አሉ። እዚህ በተቻለ መጠን ቻሌንጅ እናድርግ። ዒልምን ለመፈለግ ሸሪዓ ዕውቀቶችን ለመፈለግ ላይ በተቻለ መጠን ቻሌንጅ እናድርግ። ያንን ለማስታወስ ያህል ነው። ባረከላሁ ፊክ ኡስታዝ። ያጀማ በደንብ እንደተማራችሁበት በአሁኑ ቪዲዮ እርግጠኛ ነኝ። በነገራችን ላይ ነሲሃ ቲቪ ነው ይሄን ቪዲዮ የምታገኙት። ነሲሃ ቲቪ በኢትዮሳት ብቅ ብሏል። ሁላችሁም እንግዲህ ቲቪያችሁ ላይ የሞላችሁ ነሲሃን ቲቪን ኮምኩሙ ማለት ፈልጋለሁ። فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها
زينة لها لنبلوهم أيهم أحسن عملا. جزاك الله أخي الله ይጨምርልህ ያ ጀማ ሁላችን በቁርአናችን እንጠንክር በነገራችን ላይ ሰሞኑን ኮሜንት በጣም ያስተዋልኩ ነበርና ቁርአኑን ለምንድነው ያቆምከው ለምንድነው ማታስገባልን በቪዲዮዎች እያላችሁኝ ነበር እኔ እያስገባሁ ነው ወላኪን ዩቲዩብ ኮፒራይት እያጠፋብኝ ያለው እንደውም አንዳንዶቻችሁ የዛሬው ቁርአን ምንድነው ድምጽ የለውም የምትሉኛላችሁና ኮፒራይት ስለሚያጠፋው ነው ዩቲዩብ በጣም አስቸጋሪ የሆነ ነውና ኮፒራይት ስለሚያጠፋው እንጂ እኔ እያጠፋሁት ወይም እየረሳሁት እየተውኩት ምናምን ነገር አይደለም እያስገባው ነው ግን ዩቲዩብ ድምጹን ያጠፋዋል ምክንያቱም ኮፒራይት ካለ ግዴታ ድምጹ መጥፋት ስላለበት ማለት ነው በዛ ምክንያት ነው እንጂ የጋበዝኳችሁ ነበር የዛሬው ቪዲዮአችን እኔ ምስላል እስካሁን አሪጋ ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ ለቻናሉ ሜምበር ያልሆናችሁ ሰብስክራይብ ከምትሉ አጠገብ ጆይን የምትላለች ጆይን እያላችሁ የዚህ ቻናል ሜምበር መሆን ትችላላችሁ ማለት ነው ድምጻችሁ የሚጠፉ ቪዲዮዎች እንዲሁም አንዳንድ የሚቆራረጡ ቪዲዮዎች እዛ ጋር ስለሚለቀቁ ጆይን እያላችሁ የቻናሉ ሜምበር የሆናችሁ ቪዲዮዎችን ማግኘት ትችላላችሁ ማለት ነው ኢንሻአላህ ጆይን እያረጋችሁ ያላችሁትን ከዚህ በኋላ ኢንሻአላህ እዚህ ስክሪን ላይ ያመጣን ስማችሁን እንለጥፋለን ያው ለምስጋና ያክል ማለት ነው እስካሁን 2 ሰዎች ብቻ ናቸው ጆይን ያደረጉት ከዚህም በኋላ እንቀጥላለን ጆይን ያላደረጋችሁ ቻናሉን ጆይን በማድረግ ሜምበር ሆኑ እንዲሁም አዲስ የሆናችሁ ሰብስክራይብ በማድረግ የቻናሉ ቤተሰብ መሆን ትችላላችሁ ለወዳጅ ዘመዶቻችሁም ሼር አድርጉላችሁ በተለይ ደግሞ የዛሬው ቪዲዮ በደንብ ላይክ እንድታረጉ ትፈልጋለሁ የዛሬው ቪዲዮ ከስከዛሬው በተሻለ መልኩ ለሰዎች እንዲደርስ ፈልጋለሁ ያ ጀማ ከቪዲዮ መጀመሪያ ያየነውና አሁን መጨረሻ አካባቢ ላይ ያየነው ነገር ወላሂ እጅግ በጣም ወሳኝ ነጥብ ነውና ሁላችሁም ላይክ ሼር ያደርጋችሁ ለሰዎች እንድታርሱልኝ ጠይቃችኋለሁ ቻናል ያላችሁም በኮሚኒቲ ሼር አድርጉልኝ እንዲሁም ከናንተ ጋር አስተማሪና አዝናኝ ቪዲዮዎች ካሏችሁ በዚህኛው የቴሌግራም ዩዘር ነኝ ቪዲዮዎች ልትልኩልኝ ትችላላችሁ እዚያም ተጀገጀማው ጋር ሪአክት ያደርግን በአላህ ፍቃድ እንማማርበታለን እንዲሁም መሳኪኖችን ማገዝ መርዳት ማብላት የምትፈልጉ ሰዎች በዚህኛው የአቢሲኒያ አካውንት የአቅማችሁን አነሰ በዛ ሳትሉ የአቅማችሁን ድጋፍ ማድረግ ትችላላችሁ ኢንሻአላህ እንዲሁም የአቢሲኒያ ባንክ መጠቀም የማትችሉ ወይም ደግሞ ንግድ ባንክን ብቻ አማራጭ አድርጋችሁ የተቀመጣችሁ ደግሞ በዚህኛው ቪዲዮ በመትልኩበት ቦት አናግሩኝና የንግድ ባንክ አካውንት ሰጣችኋለሁ ብሩን ስታስገቡ ደረሰኝ ወይም ደግሞ ስክሪንሾት ትልኩልኛላችሁ ያንን ገንዘብ ከንግድ ባንክ አውጥቼ አቢሲኒያ አስገባዋለሁ ማለት ነው ሶ ሁላችንም አነሰ በዛ ሳንል መሳኪኖችን እናግዝ እናብላ እናጠጣ ማለት ፈልጋለሁ ኢንሻአላህ የዛሬ ቪዲዮአችን ይመስላል በቀጣይ ቪዲዮ እስክንገናኝ ወሰላሙ عليكم ورحمة الله وبركاته